ስለዚህ እግዚአብሔር ዛሬ አንድ ነገር ነው የሚላችሁ። ምንድነው ያመናችሁት? ሃሌሉያ። የሰው ልጅ የሚኖረው እንዳመነው ነው። ሃሌሉያ። ኢየሱስ ሃሌሉያ። በሆነ ክልል ውስጥ የተቀመጠ አምላክ አይደለም፣ መለኮት ጭምር ነው። አንደበቱ ላይ የሚወጣ ቃል ይፈጥራል። ከአንደበቱ የሚወጣው ቃል ይሰራል። ከአንደበቱ የሚወጣ ቃል ኢየሱስ ጌታ ነው። የሞተን ይቀሰቅሳል። ስለዚህ ዛሬ እነግራችኋለሁ፣ ምንድነው የምትፈልጉት? እንደምታምኑት ነው የምትኖሩት። ኢየሱስ ጌታ ነው። ሰው የሚኖረው እንዳቅሙ አይደለም፣ እንደ እምነቱ ነው። ምክንያቱም እነሱ ከተማውን የያዙት ከተማውን የተቆጣጠሩት በጠቅላላ ምንድናቸው? አቅም ያላቸው ሰዎች ናቸው። ኢየሱስ ጌታ ነው። ኢያሱ ግን ሲሄድ ኢያሱ እግዚአብሔርን የሚያውቅ ትላንትና 31 ነገስታትን እግዚአብሔር በእጁ አሳልፎ የሰጠው ስንቱን እየረሸነ ስንት ምድረ በዳ ያለፈ ግን ሲሄድ አይ አለ አዋጅ ገልብጦ መጣ። ለኛ አለ ከተማ ውስጥ ያሉ በሙሉ እንደምን ይሆኑልናል? እንደ እንጀራ ይሆኑልናል። ኢየሱስ ጌታ። ስለዚህ እግዚአብሔር ዛሬ አንድ ነገር ነው የሚላችሁ። ምንድነው ያመናችሁት? ሃሌሉያ። የሰው ልጅ የሚኖረው እንዳመነው ነው። ሃሌሉያ። የምትኖሩበት ኑሮ እየሰራችሁት ያለ ስራ እንዳመናችሁት ልክ ነው። እግዚአብሔርን ግን ማመን ስትጀምሩ አንድ ሰማይ በእናንተ ላይ ይከፈታል። እንደ እግዚአብሔር አቅም መንቀሳቀስ ስትጀምሩ አንድ የበረከት ሰማይ በእናንተ ላይ ይከፈታል። አንድ የፈውስ ሰማይ በእናንተ ላይ ይከፈታል። ኢየሱስ ጌታ ነው። የፈውስ ቅባት የሚሰራው ለሚያምኑ ሰዎች ነው። የማያምኑ ሰዎች እግዚአብሔር እንደሚፈውስ የማያምኑ ሰዎች እግዚአብሔር እንደሚያድን የማያምኑ ሰዎች ፈውስን ሊቀበሉ ምን አይሉ አይችሉም። ኢየሱስ ጌታ ነው። ኢዮሳፍጥ እኮ እንደዚህ አለ፣ በእግዚአብሔር እመኑ አለ ይሆንላችኋል። ደግሞ ማለት በነቢያትም ምን በሉ እመኑ። ምክንያቱም የመጣበትን ጦር የተሰለፈበትን ሰልፍ የሚያሸንፈው በእግዚአብሔር እንደሆነ ምን ብሏል? አምኗል። ኢየሱስ ጌታ ነው። እስራኤላውያንን ወደ ኋላ ታሪካቸውን ስታጠኑ በህይወታቸው ላይ ለሚመጣ ትልልቅ መከራ፣ ትልልቅ ችግር፣ ትልልቅ ቻሌንጅ ራሳቸውን መፍትሄ ወይ ጦራቸውን መፍትሄ አድርገው አያውቁ። ሃሌሉያ። ለሚመጣባቸው ከአቅማቸው በላይ ለሆነ ጉዳይ የሚያምኑት እግዚአብሔርን ነው። ኢዮሳፍጥ መጽሐፈ ሁለተኛ ዜና ላይ ሄዳችሁ ቁጥር 20 ላይ ምዕራፍ 20 ላይ ሄዳችሁ ስታነቡ ኢዮሳፍጥ ሞዓብና የሴር ተራራ ሰዎች ምን አሉ? ኢዮሳፍጥን ሊወጉ በአንድ ልብና በአንድ መንፈስ ምን አሉ? መጡባቸው። ኢየሱስ ጌታ ነው። የመጣባቸው የሆነ አንድ ሀገር አይደለም። የሞዓብ ሰዎችና የሴር ተራራ ሰዎች ሶስት ሀገር ምን አደረገ? በነ ኢዮሳፍጥ ላይ ተሰብስቦ ሊወጋቸው መጣ። ኢዮሳፍጥም ይሄን በሰማ ሰዓት ምን አደረገ? ልቡ ደነገጠ፣ ልቡ ራደ ነው የሚለው። ኢየሱስ ጌታ ነው። የመጣበት ሶስት ሀገር መንግስት ነው። ግን እስራኤላውያን ሁል ጊዜ ምን ልምድ አላቸው ብትሉ የአባቶቻችን አምላክ ኢየሱስ ጌታ ነው። የሚሮጡት ወደ እግዚአብሔር ነው፣ የሚመጡት ወደ አምላካቸው ነው። ሃሌሉያ። ስለዚህ የሚገጥማቸው የትኛውም ቻሌንጅ የሚመጣባቸው የትኛውም ችግር እስራኤላውያንን ምን አይላቸውም? አያስቆማቸውም። ለምን ስትሉ የአባቶቻችን አምላክ ብለው የሚጠሩት አባቶቻቸውን ሲረዳ ስላመኑ ነው። አባቶቻቸውን ሲያሻግር ስላዩ ነው። ቀይ ባህር ሲከፈልለት ስላዩ ነው። ፈርዖን ሲመታ ስላዩ ነው። ሌላው እስራኤላውያን ታሪካቸውን በደንብ ጠንቅቀው ያውቃሉ። ሃሌሉያ። ነህምያ አይታችሁታል። ነህምያ እንዲህ ብሎ ጸለየ፣ አባቶቻችንን የረዳ በቀይ ባህር ያሻገርካቸው እነሱ እንኳን አለ ሃሌሉያ፣ እነሱ እንኳን በካዱ ሰዓት በፈርዖን በግብጽ መኖር ይሻሉናል ባሉ ሰዓት ባግሮመረሙ ሰዓት በምድረ በዳ አላጠፋሃቸውም፣ ረድተሃቸዋል፣ አግዘሃቸዋል። ስለዚህ የአባቶቻችን አምላክ ነህ ይለዋል። ኢየሱስ ጌታ።
ስለዚህ እስራኤላውያን በሚገጥማቸው በየትኛውም ቻሌንጅና ችግር መፍትሄ አድርገው የሚጠሩት እግዚአብሔርን ነው። ዛው ኢዮሳፍጥ ምዕራፍ 20 ላይ መጽሐፈ ዜና ምዕራፍ 20 ላይ ስትመለከቱ ኢዮሳፍጥ ወደ መቅደሱ ወረደ፣ ቤተክርስቲያንን ሁሉ ሰበሰበ፣ ጾም ጸሎት አወጀ፣ ወደ ጸሎት ገባ። ሃሌሉያ! ወደ ጸሎት ሲገባ እስኪ ሰብቁምና አንብብልን። እኔ በጣም የሚገርመኝ ቁጥር 7 መጽሐፈ ዜና ምዕራፍ 20 ቁጥር 7 ሁለተኛ ዜና ምዕራፍ 20 ኢየሱስ ጌታ አሜን። ቁጥር 7 ላይ በኢየሱስ ስም እንሰማለን። አምላካችን ሆይ በዚህ ምድር የነበሩትን አሕዛብ ከእስራኤል ፊት ያሳድድ፣ ለወዳጅህም ለአብርሃም ዘር ለዘላለም የሰጣት አንተ አይደለህምን? እነርሱም የተቀመጡባት ለስምህም መቅደስን ሰርተውባት ክፉ ነገር የፍርድ ሰይፍ ወይም ቸነፈር ወይም ራብ ይመጣብን ስምህ ባለበት በዚህ ቤት ፊትና በፊት ቆመን በመከራችን ለአንተ እንጮኻለን፣ አንተም ሰምተህ ታድነናለህ አለ። አሜን። ከቁጥር 6 ጀምሮ አንብብ። እንዲህም አለ፣ አቤቱ የአባቶቻችን አምላክ ሆይ በሰማይ ያለ አምላክ አንተ አይደለህምን? የአሕዛብስ መንግስታት ሁሉ የምትገዛ አንተ አይደለህምን? ኃይልና ችሎታ በእጅህ ነው፣ ሊቋቋምህም የሚችል የለም። አምላካችን ሆይ በዚህ ምድር የነበሩትን ከአሕዛብህ ከሕዝብህ ከእስራኤል ፊት ያሳድድ፣ ለወዳጅህም ለአብርሃም ዘር ለዘላለም የሰጣት አንተ አይደለህምን? እነርሱም የተቀመጡባት ለስምህም መቅደስን ሰርተውባት ክፉ ነገር የፍርድ ሰይፍ ወይም ቸነፈር ወይም ራብ ቢመጣብን ስምህ ባለበት በዚህ ቤት ፊትና በፊትህ ቆመን በመከራችን ወደ አንተ እንጮኻለን፣ አንተም ሰምተህ ታድነናለህ አሉ። ኢየሱስ ጌታን። እስራኤላውያን እንደነገርኳችሁ ቁጥር 6 ላይ አንተ የአባቶቻችን አምላክ አይደለህምን ወይ? ይሄን ምድር ለእነ አብርሃም የሰጠሃቸው አንተ አይደለህም ወይ? በዛ በእስራኤል ዙሪያ በዛ ከነአን ዙሪያ ይኖር የነበረውን ሕዝብ አባረህ አስለቅቀህ ለአባቶቻችን ለዘላለም ይኖሩባት ዘንድ የማልክላቸው የሰጠሃቸው ምድር አይደለም ወይ? ዛሬ ታዲያ ለምን ሊወጉን መጡ? ሊያጠፉን መጡ? ረሃብ ቢገጥመን፣ ቸነፈር ቢገጥመን፣ መከራ ቢገጥመን የምንሸሸገው የምንታመንብህ የምንደገፍብህ አንተ አይደለህም ወይ? የአባቶቻችን አምላክ ሃሌሉያ! ይሄ ህዝብ ያንተ አይደለም ወይ? ሰማያት ያንተ አይደሉም ወይ? ምድር ያንተ አይደለችም ወይ? በምድር ያሉ ነገስታት በጠቅላላ የምታዝ አንተ አይደለህም ወይ? ኢየሱስ ጌታ። እናንተ ኢዮሳፍጥ የሚገርም መሪ ነው። ቀጥታ ነገሩን ወሰደና ከእግዚአብሔር ጋር አገናኘው። ሃሌሉያ! የተነሳብን የሚያስፈራ ህዝብ ነው። የመጡት ደግሞ ከዚህ ስፍራ ሊያስለቅቁ ነው። ዛሬ ስፍራችሁን ሊያስለቅቅ በወጣ ጠላት ላይ እግዚአብሔር ይነሳል። ቦታችሁን ሊይዝ በወጣ ጠላት ላይ እግዚአብሔር ይነሳል። ኢየሱስ ጌታ ነው። ዛሬ እግዚአብሔር ጠላቶቻችንን እኛን አይደለም የሚወጉት፣ ያላቸው መሳሪያ እርስ በርስ ነው የሚዋጉበት። በእኛ ላይ በተነሱ ላይ፣ በቅባታችሁ ላይ በተነሱ ላይ፣ በጥሪያችሁ ላይ በተነሱ ላይ፣ በአቅማችሁ ላይ በተነሱ ላይ ዛሬ ጠላት እርስ በርስ ነው የሚዋጋው። ሃሌሉያ! እነ ኢዮሳፍጥ ይሄን ምድር የሰጠው ለአባቶቻችን አንተ አይደለህም ወይ? ለእነ አብርሃም አልማልክም ወይ? ለእነ አብርሃም አልነገርክም ወይ? በዚህ ከተማ እቺን ምድር ለልጅ ልጆች ለዘሮች ሰጥቻለሁ ብለህ አልነገርከውምን? ኢየሱስ ጌታ። እውነት ያለው ሰው ያሸንፋል። ሃሌሉያ! በጣም ብዙ ሰዎች እውነት ባልሆነ መንገድ ይከሱና ወይ እውነት ያልሆነ ጸሎቶች አሉ። እውነት የሆነ ጸሎትና እውነት ያልሆነ ጸሎት አለ። የሚሰማ ጸሎትና የማይሰማ ጸሎት አለ። በነገራችን ላይ ውሸተኛም ሰዎች ምን ሊሉ ይመጣሉ? ሊጸልዩ ይመጣሉ። ልጅ የሰረቀችና ልጅ ተኝታ የገደለች ምን አሉ? እኩል ፍርድ ፍለጋ ሄዱ። ኢየሱስ ጌታ ነው። ዘንድሮ እኮ እንደዚህ ሆኖብናል። ሌባ እንግዲህ እውነተኛ ቦታ ላይ ምን አሉ? ተገኙ። ሃሌሉያ! ዘንድሮ እኮ ቤተክርስቲያንን የሞላ ስንት አለ ፍረድልን ብሎ የሚጮህ
ኢየሱስ ጌታን የሰው ቀምቶ የሰው የሆነ እኮ የሰው ባል ይዘው እኮ የሚጸልዩ ስንት ሴቶች አሉ። እግዚአብሔር ይውጋላቸው። የሰው መሬት ይዘው የሚጸልዩ ስንት ሰዎች አሉ። ኢየሱስ ጌታ ነው። በጣም በነገራችን ላይ ሌሎቹም አይጸልዩም ብላችሁ እንዳታስቡ። ሰርቆም ይሄን አስመልጥልኝ ብሎ የሚጸልይ አለ። ኢየሱስ ያድናል። ስለዚህ ምን አደረጉ? ሁለት ሰዎች ሊጸልዩ ወደ ንጉስ ጋር ወደ ፍርድ መጡ። ምን አሉ? እቺኛዋ ተኝታ ገላለች፣ እቺኛዋ ሰርቃለች። የሰረቀችም ይፈረድልኛል ብላ ገብታለች። ኢየሱስ ጌታ ነው። ስለዚህ ኢዮሳፍጥ ጋር ስትመጡ ኢዮሳፍጥ ትክክለኛ ጸሎት ነው የጸለየው። እግዚአብሔር የሚሰማው ጸሎት ትክክለኛ ጸሎት ነው። ኢየሱስ ጌታ ነው። ወገኖች እውነት ያለውን ጸሎትን እግዚአብሔር አይሰማም። እኛ ማነን? ቆይ እግዚአብሔርን የምንሸውደው? ሃሌሉያ። አንዳንድ ሰዎች እኮ እግዚአብሔር የሚሸው ነብይ ተሸውዶ የሆነ ቃል እንዲያወጣላቸው ነብይን ለማጭበርበር እኮ ነው። ሰለሞንን ለማጭበርበር ነው ሄደችው ያቺ ሴትዮ። ግን ከሰለሞን ደግሞ የሚበልጥ ኢየሱስ አለ። ሃሌሉያ። እስራኤላውያን እውነተኛ ጸሎት በሚጸልዩ ሰዓት እግዚአብሔር ይሰማቸዋል። ስለዚህ ቀጥታ መጣና ኢዮሳፍጥ እንዲህ ብሎ ጸለየ። ይሄን ምድር የነበሩበትን በዚህ የሚኖሩበትን ሁሉ አስወጥተ ለአባቶቻችን ምን ብለሃል? ሰጥተሃቸዋል። በዚህ ምድርም ደግሞ ለምን ትኖራላችሁ? ለዘላለም ትኖራላችሁ ብለህናል። ኢየሱስ ጌታ ነው። አንተ የሰማያት ጌታ ነህ። በምድር ያሉ ነገስታቶች በጠቅላላ ምን ይሉልሃል? ይታዘዙልሃል። የእናንተን ጉዳይ ማን ነው አለቅሊል የሚችለው? እውነት ከሆነ ማን ነው አለቅሊል የሚችለው? ኢየሱስ ጌታ። ምክንያቱም እግዚአብሔር ምንድነው? የሰማያት ጌታ የምድር ጌታ። የትኛው ንጉስ እግዚአብሔርን ሊያስፈራ ይችላል? የትኛው ነገር? ሃሌሉያ። የነገስታት ንጉስ ነው፣ የጌቶች ጌታ ነው። ስለዚህ እንዲህ አሉት፣ ኢየሱስ ጌታ ነው። ቸነፈር ቢመጣብን፣ ችግር ቢመጣብን፣ ረሃብ ቢመጣብን፣ በሽታ ቢመጣብን የትም አንሄድም። አባቶቻችን በዚህ ከተማ እኮ አሉት መቅደስን ሰርተውልሃል፣ ቤትህን ገንብተውልሃል። ስለዚህ በተሰራው በዚህ መቅደስ ፊት ለፊት እንሰበሰባለን፣ ለአምላካችን እንነግረዋለን። ኢየሱስ ጌታ ነው። ችግር ሲመጣ ሰዎች ጋር አንሮጥ። ኢየሱስ ጌታ ነው። የሆነ ነገር ሲያጋጥመን ወደውኑ ሰዎች አንሄድም። አባቶቻችን ወይ ኢዮሳፍጥ በዙሪያ ያሉ ሌሎች መንግስታቶችን ከነሱ ጋር ያልተባበሩትን ከነ ሞአብ ጋር ያልተባበሩትን ምን አላለም? አልጠየቀም። ቀጥታ ወዴት ነው የመጣው? አባቶቻችን በዚህ መቅደስ ሰርተዋል፣ በዚህ መሰዊያ አዘጋጅተዋል። ስለዚህ በዚህ መሰዊያ ላይ እንሰበሰባለን፣ በዚህ መሰዊያ ላይ እንጸልያለን። ችግር ቢመጣ፣ ማዕበል ቢመጣ፣ ረሃብ ቢመጣ መፍትሄ ወይ ሊያበድሩን ወደሚችሉ ነገስታቶች አንሄድም። ሃሌሉያ። ብንደፋም አሉ ጠላት ፊት አንደፋም አሉ። ብንወድቅም አሉ ጠላት ፊት አንወድቅም አሉ። ኢየሱስ ጌታ ነው። ሙሉ መጽሐፍ ቅዱስን እኔ በቃል እየነገርኳችሁ እንዳናነበው። ከዛ ይላል ኢዮሳፍጥ እኮ ንጉስ ነው። በአምላኩ ፊት መቅደሱ ፊት ለፊት ሄደና በግንባሩ ተደፋ። ኢየሱስ ጌታ ነው። እኛ አምላካችን ስር ተደፍተን ነው ጠላታችንን እዛ የምንደፋው። ኢየሱስ ጌታ ነው። ጠላት ፊት አይደለም የምንደፋው። ሃሌሉያ። እስራኤል የሚደፋው አምላኩ ፊት ነው፣ ጌታው ፊት ነው። አምላክ አለው። የአባቶቻቸው አምላክ አለ። የሐዋርያት የነቢያት አምላክ አለ። የምንደፋው አምላካችን ስር ነው። ለሰው አናጎበድድም፣ ለሰው አንሰግድም። በዚህ ሰው በኩል ሄደን እንደዚህ ይደረግልናል፣ እንደዚህ ይሆንልናል ብለን አንጠብቅም። እኛ አንድ ልምድ አለን፣ እኛ አንድ ልብስ አለን፣ እኛ አንድ ባህል አለን፣ እኛ አንድ መረዳት አለን። ኢየሱስ ጌታ ነው።